ቢሾፍቱ ያለው የልደቱ የወሰዱት ቤት አለ አይደል? የቶርቸር ቻምበር አድርገውታል። አሁን የታሰበው ጦርነት ከመጣ በጣም የሚደቁት አፋር፣ ወሎና ትግራይ ናቸው። ይሄን ህዝብ ማወቅ መቻል አለበት። አንፎርቹኔትሊ ላለፉት ዓመታት የደረጉ ጦርነቶችን በከፍተኛ ሁኔታ የጎዱት ነው። ደጋማው ጎጃም፣ ሸዋ፣ ወለጋ ጦርነት ቆያየው አሁን ባለፉት ዓመታት ነው። አሁንም ይሄንን ህዝብ ለጦርነት ለመጋበዝ እየተደረገ ያለው ሎክ አብይ ምን እንደሚያደርግ የጅቡቲን አማጺ ይደግፋል። እዚህ ኦመር ጌሌ ኮስተር ሲልበት ደግሞ ቦታ ሰጥቶ በድሮን ያስደበድባል ህዝብን። እዚህ ጋር ደግሞ በኢሳና በአፋር መካከል ዲኖ ኢሳና አፋር ልዩ ኃይሎች በድሮን እንደተዋጉ you can't believe this በድሮን ተዋግተዋል እኮ። እኛ ምናየው አብይ ትግራይ በድሮን ሲደበድብ ነው አይደል? አብይ ኦሮሚያ በድሮን ሲደበድብ። ሁለት የኦሮሚያ ክልሎች የኢትዮጵያ ክልሎች አፋርና ሶማሌ በድሮን ተዋግተዋል። ኢትዮጵያ መከላከያ ያዛያል። ኢትዮጵያ መከላከያ ማክሸፍ ሲችል እንደዚህ ያደርጉታል። አሁን ባለፈው ጂጂጋ ሲሄድ በየሄደበት መርዝ ነው እየረጨ ሄደው። አሁን ሙስጠፌ ሲወጋው አይተው እንደሆነ 2% ነው የሰራው ነው ያለው። እውነት ለመነጋገር ኢትዮጵያ ውስጥ ካሉ ክልሎች ውስጥ ትንሽ የተሻለ መረጋጋት የነበረበት ትንሽ የልማት ስራ የተሰራው ትንሽ አስተዳደራዊ መንግስታዊ ቅርጽ ያለው የሶማሌ ክልል ነው። ግን ልጁ ትንሽ ከሱ የተሻለ ስራ ስለሰራ በሶማሌ ተወላጆች ናቸው የምታውቀው መርጌሌም አሰንሸክም እነሱ ፊት ለፊት ማሳነስና ማስወርድ ማዋረድ ማክሰስ ነበረበት። ያ ብቻ አይደለም፣ የትራይባል የሶማሌ የክላን ጌም ሁሉ ሲጫወት ነበር እዛ በሚያደርጋቸው ንግግሮች። አንድ ነገር ልጀምርልህ። ልክ ከፕሪቶሪያ ስምምነት ሲደረግ አንድ ሶማሌ ልጅ ሲቀልን ነበር። ይሄ ሰውዬ ጦርነት በቁጥር ነው እየለኮሰ ያለው። ክልል 1፣ ክልል 2፣ ክልል 3፣ ክልል 4 አሁን እኛ ክልል 5 ነን። እኛ ጋር እንዳይመጣ ነበር ሲል የነበረውና አሁን እነሱም ጋር እየደረሰ ነው ያለው። ስማርት ሆነው ተጠንቅቀው ሄዱ እንጂ ባለፈው በሶማሊላንድ ጋር ባደረገው የማጭበርበር አደገኛ ጨዋታ የሶማሌ ፓን ሶማሌ ናሽናሊዝምን አስነስቶ ግጭት ለመፍጠር የነበረው ድል ትልቅ ነበር። ከፍተኛ ርብርብ ተደርጎ ከሸፈ እንጂ በኦሮሚያና በሶማሌ መካከል አምኖ ወሪድ ምን መሰለ፣ ባለፈው የደረገው ጦርነት ከዛ በኋላ የሰራናቸው ስራዎች ጥሩ መሰረት አላቸው። ባለፈው አመት ተኩል ኢማጂን ከ2018 ጀምሮ እስከ 2024 አንዲት ነገር አልነበረም በሶማሌና በኦሮሚያ መካከል። ከዛ ወዲህ ያኔ ሰው ሲያስጨበጭፉ የነበሩ የተባረሩ ደህንነቶችን መልሶ ከሞያሌ እስከ ቦርደዴ ነው ሳት የለኮሰው በፓርላማ ላይ ወጥቶ ሲናገር የነበረው ነገር። ግን እንደ ሳት አደጋ ሰራተኞች ቦቴ ይዘን እየተከታተል ነው ያለነው። እዛ አካባቢ ላይ እናከሽፈዋለን። በአማራና በኦሮሚያም ብዙ